በሱስ ምትባል ሴት ያነበረች ይላል ባልዋ አላህ ሶስት ነገር ከጠየቀች እሺ እልሃለሁ የተኛውንም ነገር ብሎት ነበር ሶስት የዱዓ ያኒ ኢጣፈንታ ሰጥቶት ነበር እቺ ሴት ያውነ ዲስቲት ነገር ናት የሆነ ፉንጋ ናትና ሴቶች ትንሽ ከለራቸው ቀን መለስ ሲል ወይ መለሰኛቸው ቀልባቸው ይሰበራል እንደው ምን አድርጌ ቆንጆ በውኩ ክሬም ይቀባሉ ሊፕስቲክ ይቀባሉ ኩል ያደርጋሉ ይቀባባሉ ሰው ዘኒት ነው ምኒት እርዴላ ነው ወዘተ ይብለጠለጣሉ ያ ሰላም አላሁ አክበር ማይሰሩት አክሴል ነው እና ባክ ያኔ ባክ ዱዓ አድርግልኝ በበኒ እስራኤል ካሉ ሴቶች ሁሉ የበለጠ ውብ አላህ እንዲያደርግልኝ ዱዓ አድርግልኝ አለች እንግዲህ ያው ሴት አዘዘው ሞተ ይፈራልና ከዛ ምን አለ اللهم اجعل امراتي اجمل نساء بني اسرائيل የኔን ሚስት ከበኒ እስራኤል ሴቶች ሁሉ የበለጠ ቆንጆ የበለጠች ቆንጆ አድርግልኝ አለ በአንዴ አይቸግረውምና አላህ ፈካ አደረጋታ ፈካ ሲያደርጋት ዞር ብላ ሲታወሱ ድፍድፍት ሆነባት ባል ይወየ ተመልሶ ደበራት እንደው ከዚህ ለቡርኩስ ጋር ከዛ ይሄ ማለት እንዴ ይሄ ማለት ነው እንዴ ባይ ቆይ ታያለሻላ ባሪያ አላህ ይجعل ከልበተን ነባህ ምንጮ ውሻ አድርጋት አለ የመጀመሪያው አንዱ ዱዓ በመጀመሪያ ቆንጆ አርጋት በሚለው አለቀ ሁለተኛው ደግሞ ምንጮ ውሻ አርጋት በሚለው ሁለቱ ቻንሱ አለቀ እንደገና እንደዛ ሲቶን ጊዜ ልጆች አሉና የወለደ ጅል ነው አባታችን ወይ እኛ እናት የውሻ ልጅ እንባል እባክህ ትጨክንብን እኛ ነታይም ወይ ምን ነው ሲሉን ጊዜ የወለደ ጅል አልጨከነም ወደ ነበረችበት መልሳ ታላ በዛው ሶስቱም ጥይት በዛው አለቀ ማለት ስለዚህ እቺ ሴትያ ያኒ ገደብና አሽዓሙ ሚን በሱስ ያኒ ከበሱ ተበለጠ ገደብስ ቢሉ አረቦች ለምሳሌ ያቀርቧታል ማለት ነው ስለዚህ ለቁንጅና ብቻ አትበገር ለዚህ ቢለው ولدينها النبي عليه السلام الذين لا يمانون نقابس كونش عاو تشنف الله يعني جلبابس كونش تشنف الله አንገት ሰባሪ ከሆነች ተሰነፍላት ባለጌ ካልሆነች ተሰነፍላት በሱና ከታነጸች ቁርአን ከቀራች ሐዲስ ከቀራች ኢልም ከቀራች ከሰገደች ለወገኗ ለጎረቤቷ ለአባትናቷ ለወንድሞቿ ለሁሉ ታማኝ ከሆነች ለዚህ ተፈለገች ጥቁር ብትሆን ፈለገ አይነት ብትሆን ለሷ ተሰነፍላት እድሉ ከሷ ጋር ነው ፈዝፈር بذات الدين دين ያላት ያገኝ ዲኑ ካላት ያውን አራት ነገር ቢማላ ኑሩን አላኑት ተሰየው ነው ካልሆነ ግን ዲን አላት ዲን ካላት ያኒ ፉንጋም ብትሆን መልካም ናት ያን ዲን ካላት ማለት ነው ያኒ ዳም ብትሆን ሀብታም ናት ዲን ካላት ወገንም ባይኖራት ወገን ያላት ናት ስለዚህ ፈዝፈር بذات الدين ዲን ያላትን አገኝ አግባ